አሁን ከኢትዮጵያ በኩል ለኤርትራ መንግስት የተጻፈው ደብዳቤ ምናልባትም በኢትዮጵያና ኤርትራ በኩል ከቃላት ጦርነት ውጭ ሰላም ሆኖ የነበረው ነገር ማብቂያው ይመስላል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራ አቻቸው ኦስማን ሳላ የጻፉት ደብዳቤ በዕለተ ሰንበት ይፋ ሆኖ መጪውን የኤርትራና ኢትዮጵያን ጉዳይ ሁለት ብቻ አስመስሎታል። ወይ ኤርትራ በተጻፉላት ደብዳቤዎች መሰረት የተባለችውን ነገር ትተገብራለች፣ ካልሆነ ግን የተፈሩት ጉዳዮች ሊሆኑ ይችላሉ። የኢፌድሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላ በጻፉት ደብዳቤ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን ጠይቀዋል። ጌዲዮን የኤርትራ ጦር ወደ ኢትዮጵያ ሉዓላዊ ግዛት ገብቶ ያዛቸው ያሉት በሰሜን ምስራቅ ኢትዮጵያ ያሉትን ቦታዎች ነው። በሰሜን ምዕራብ ኢትዮጵያ ድንበር በኩል ደግሞ የኤርትራ መንግስት የኢትዮጵያን መንግስት ከሚቃወሙ ጋር ወታደራዊ እንቅስቃሴን እያደረገ እንደሆነም ገልጸዋል። የውጭ ጉዳይ ሚኒስትር ጌዲዮን በጻፉት ደብዳቤም የኤርትራ ጦር ከያዛቸው የኢትዮጵያ ግዛቶች እንዲለቅም ከመንግስት ተቋሚዎች ጋር በኢትዮጵያ ሉዓላዊ ግዛት የሚያደርገውን ወታደራዊ እንቅስቃሴም እንዲያቆም ነው የጠየቁት። የአስመራው መንግስት ይህን ጥያቄ የሚቀበል ከሆነ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ የኢትዮጵያ መንግስት ፈቃደኛ መሆኑን ገልጸዋል። ጌዲዮን በደብዳቤያቸው ከዚህ መግለጫ ተነስተን የደረሱንን መረጃዎች በጥልቀት እናያለን። ለመሆኑ የኤርትራ መንግስት አሁን ላይ ተቆጣጥሮ የያዛቸው የኢትዮጵያ የሉዓላዊ ግዛት አካላት እነማን ናቸው? ጌዲዮን በጻፉት ደብዳቤ ላይ ቅድሚያ የሰጡት ለኢትዮጵያ የአሰብ ወደብ ፍላጎት ሳይሆን የኤርትራ መንግስት ከኢትዮጵያ ሉዓላዊ ግዛት እንዲወጣና ለመንግስት ተቋሚዎች ወታደራዊ ገዛን እንዳያደርግ ነው። ታዲያ የኢትዮጵያ መንግስት የአሰብን ጉዳይ በይደር አቆየው ወይ? እናየዋለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ቆዩ። እነዚህን ጉዳዮች በደንብ እንድትሰሙ። አብራችሁን ስትቆዩ ግን መሰናዷችንን መከታተል ብቻ ሳይሆን ለቻናላችን እድገት ሰብስክራይብም ላይክ እና ሼርም አድርጉን። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን በጻፉት ደብዳቤ ላይ የኤርትራ ጦር በኢትዮጵያ ድንበር ላይ ላለፉት ቀናት የሚያደርገው ወታደራዊ እንቅስቃሴ ከቀደሙት የጥፋት አካሄዱ አለመታረሙን ያሳየ መሆኑን ገልጸዋል። እርግጥ በሰሜን ምስራቅ ያሉ የኢትዮጵያ ግዛቶችን የኤርትራ ጦር ገብቶ ተቆጣጥሯቸዋል ከማለት ውጭ ግን እነዚህ የኢትዮጵያ ግዛቶች የትኞቹ ናቸው የሚለውን አልገለጹም። ኢትዮ ፍሮንት ግን እነዚህ በኤርትራ ጦር ቁጥጥር ስር የገቡ የኢትዮጵያ ሉዓላዊ ግዛቶች የትኞቹ ናቸው የሚለውን ከአካባቢው ሰዎች ጠይቃ ለመረዳት ችላለች። እነዚህ በሰሜን ምስራቅ የኢትዮጵያ ክፍል ያሉትና የኤርትራ ጦር በቁጥጥር ስር አውሏቸዋል የተባሉት ስፍራዎች አብዛኞቹ የኢትዮጵያ አፋር ክልል ቦታዎች ናቸው። እነዚህም 5 ቀበሌዎች ሲሆኑ እነሱም ቡሬ ቀበሌ፣ ማንዳ ቀበሌ፣ ሲያሩ ቀበሌ፣ ጋዋህ ቀበሌና ሀዩ ቀበሌ የተባሉ ስፍራዎች ናቸው። ጌዲዮን ጢሞቴዎስ በደብዳቤያቸውም እነዚህን የኢትዮጵያ ሉዓላዊ ግዛቶችን የኤርትራ መንግስት ልቀቅ ተብሎ በተደጋጋሚ ቢጠየቅም አልለቅም ብሏል። በሌላ በኩል እንዲሁ የኤርትራ መንግስት ከኢትዮጵያ ጋር በሰሜን ምዕራብ በሚዋሰኑበት ድንበር አካባቢ ከኢትዮጵያ መንግስት ተቋሚዎች ጋር ወታደራዊ እንቅስቃሴዎችን እያደረገ መሆኑን ከዚህ ተግባሩ እንዲቆጠብም የጌዲዮን ደብዳቤ ይጠይቃል። እዚህም ጋር ደብዳቤው የኤርትራ መንግስት ከኢትዮጵያ መንግስት ተቋሚዎች ጋር ይላል እንጂ ስማቸውን አይጠቅስም። ነገር ግን ባለፉት ጊዜያት የኢትዮጵያ መንግስት ካቀረባቸው ውንጀላዎች በመነሳት የኤርትራ መንግስት ወታደራዊ ድጋፍን ሊያደርግ የሚችለው ለፋኖና ለህወሓት ታጣቂዎች ነው። በተጠናቀቀው ሳምንት ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ጽንፈኛ ብለው የጠሩት የህወሓት አካል ከኤርትራ መንግስት ጋር እያበረ መሆኑን ገልጸዋል። ከሳምንታት በፊት ደግሞ የኢትዮጵያ ፌዴራል ፖሊስ ኮሚሽን የሻዕቢያ መንግስት በ10 ሺህ የሚቆጠሩ የጦር መሳሪያዎችን ለፋኖ ልኮ እኔ ግን ተቆጣጥሬዋለሁ ብሏል። ከዚህም ሲያልፍ ከጥቂት ወራቶች በፊት ዘ ኢኮኖሚስት የተባለው ዓለም አቀፍ ዕውቅ መጽሔት የፋኖ የህወሓት የኦሮሞ ነጻነት ጦርና የኤርትራ ወታደራዊና ፖለቲካዊ ኃላፊዎች በሱዳን ካርቱም የኢትዮጵያ መንግስትን እንዴት እንጣለው ብለው መክረዋል የሚል መረጃን አስነብቦ ነበር። ከነዚህ ትንታኔዎች በመነሳትም የኤርትራ መንግስት አሁን ለቀረቡበት ጥያቄዎች የኢትዮጵያን ፍላጎት ካላሟላ ጦርነት ላይ ቀር ይችላል። ነገር ግን በዋናው የትግራይ ክልል ውስጥ ያሉና በኤርትራ መንግስት የተያዙትን ቦታዎች እንዲሁም ህወሓት ከዚህ ቀደም የፌዴራል መንግስት ያስለቅቅልኝ ሲላቸው የነበሩ ቦታዎች በመግለጫዎቹ አልተጠቀሱም። ህወሓት ስለነዚህ ቦታዎች ከዚህ ቀደም ሲጠይቅ በፌዴራል መንግስት በኩል ቦታዎቹ ለኤርትራ በአልጀርስ ስምምነት የተፈቀዱ ናቸው የሚሉ ምላሾች ይሰጡት ነበር። የፌዴራል መንግስት ይህን የሚለው
የአልጀርሱን ስምምነት ተቀብያለሁ ስላለ ነው። ነገር ግን የህወሓትና ሻዕቢያ ፍቅር መጀመር ሲሰማ ህወሓትም እነዚህን ስፍራዎች አስለቅቁልኝ ማለት አቁሟል። ወደ ቀደመ ነገራችን ስንመለስ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በጻፉት ደብዳቤ ላይ የኢትዮጵያን የአሰብን ጉዳይ ሁለተኛ አስመስለውታል። ይህም ሊመስል የቻለው በጻፉት ደብዳቤ ላይ የኢትዮጵያ መንግስት መጀመሪያ የያዘውን የድንበር አካባቢዎችን ይልቀቅ፣ እንዲሁም ከአማጽያን ጋር ማበርን ያቁምና ከዚያ ደግሞ በአሰብና በባህር በር ጉዳይ በቅን ልቦና እንደራደራለን ማለታቸው ነው። ይህም ማለት ከሁለቱ ተግባራት ታቀቡ እንጂ ኢትዮጵያ ለወደብና ባህር በር ብላ ውጊያን አትከፍትም ለማለት ይመስላል። እርግጥ አሁን የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ለኤርትራዎቻቸው የጻፉት ደብዳቤ ህዳር ወር ላይ ካደረጉት አነጋጋሪ ንግግርም በመጠኑም ቢሆን የኢትዮጵያ መንግስት የተለየ አቋም ያለው አስመስለውታል። ህዳር ወር ላይ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሆርን ሪቪው የተሰኘ የቲንክ ታንክ ቡድን ባዘጋጀው አንድ መድረክ ላይ አንድ አፍ የምትገባ አነጋገርንም ተጠቅመው ነበር። እሱም የኢሳያስ ዶክትሪን የሚል ነበር። ጌዲዮን የኢሳያስ ዶክትሪን በማለት የጠሩት ዶክትሪን የኤርትራ ራሷን በራሷ የምታስተዳድር ሀገር ሆና የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ፣ መከፋፈልና አለመረጋጋት ላይ እንደሚመሰረትም ለማሳየት ነበር። በዚሁ መነጋገሪያ በሆኑበት መድረክ ታዲያ ኢትዮጵያ ከኤርትራ ጋር ባላት ግንኙነት የአሰብ ወደብን ጉዳይ ቅድሚያ እንደምትሰጠው የሚያሳዩ ንግግሮችን አድርገዋል። እንዲህም ብለው ነበር። ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ ነው ብለዋል። ታዲያ ጌዲዮን በዚህኛው የፖሊሲ ንግግራቸው ኢትዮጵያና ኤርትራ ከተዋጉ ሊዋጉ የሚችሉት ኢትዮጵያ ቅድሚያ ጉዳዩ ለሆነው ለአሰብ ወደብ እንደሆነ ነበር የሚያመለክተው። አሁን ግን ኤርትራ የኢትዮጵያን ድንበር ትልቀቅና ከኢትዮጵያ መንግስት ተቋሚዎች ጋር ያላትን መሞዳሞድ ታቁም እንጂ የአሰብን ጉዳይ በቅን ልቦና ውይይት እንደራደርበታለን ያሉት። አነጋገር በአሁኑ የኢትዮጵያ ደብዳቤ የአሰብ ወደብ ሁለተኛ ጉዳይ ምስል እንጂ አሁንም ወደቡ የባህር በሩ ለኢትዮጵያ መንግስት አንደኛ ጉዳይ መሆኑን የሚያሳዩ ጉዳዮች አሉ። እነዚህንም በሁለት ከፍለን ማየት እንችላለን። አንደኛው ደብዳቤ የሚለው የኤርትራ መንግስት የኢትዮጵያን ሉዓላዊ ግዛትን ለቆ የሚወጣ ከሆነና የአዲስ አበባ መንግስት ላይ ካመጹ ቡድኖች ጋር የሚያደርገውን ወታደራዊ መሞዳሞድ ያቁም እንጂ የአሰብ ወደብንና የባህር በርን ጉዳይ በቅን ልቦና ውይይት እንፈታዋለን የሚለው። ይህ ማለት የኤርትራ መንግስት ኢትዮጵያ ያስቀመጠቻቸውን ሁለት ጉዳዮችን ቢያሟላም በአሰብ ወደብና በባህር በር ጉዳይ ለድርድር መቀመጥን የግድ አድርጎታል። ይህ ማለት ኤርትራ ከኢትዮጵያ መንግስት እንድታደርግ የተቀመጡላትን ሁለት ቅድመ ሁኔታዎች ካላሟላች ኢትዮጵያ ሉዓላዊ ግዛቷን ማስከበርና ስጋት የሆኑባትን ወታደራዊ እንቅስቃሴዎችን መዋጋት ብቻ ሳይሆን ከኤርትራ ይገባኛል የምትላቸውን የአሰብ ወደብንና የባህር በርን ለመውሰድ ጉልበትን ከመጠቀም ወደ ኋላ እንደማትል ያሳያል። ስለዚህ ኤርትራ የተጠየቀችውን ፈጸመችም አልፈጸመችም የአሰብ ነገር በፍቅርም በጥይትም ጉዳይ መሆኑ አይቀርም። በሁለተኛ መንገድ ግን የኤርትራ መንግስት ሰይጣን አሳስቶትም ሆነ ሌላ የኢትዮጵያን ሉዓላዊ ግዛቶችን መያዙና ለኢትዮጵያ መንግስት ስጋት የሆኑ ኃይሎችን መደገፉን ካላቆመ ኢትዮጵያ የምትመኘውን የአሰብ ወደብንና የባህር በርን ለማግኘት ወርቃማ እድል አላት። ምክንያቱም በእነዚህ ምክንያቶች ጦርነቱ የሚጀመር ከሆነ የኢትዮጵያ መንግስት በአፋር ክልል የተያዙትን የኢትዮጵያ ግዛቶችን ብቻ አስለቅቆም አያቆምም። ሻዕቢያ የአዲስ አበባ መንግስት ጠላቶችን መርዳት ሲያቆምም ጦርነቱ አይገታም። ይህንን ደግሞ ጠቅላይ ሚኒስትር አብይ አህመድ በማክሰኞው የህዝብ ተወካዮች ምክር ቤት ጉባኤ ላይ ምሳሌን ጠቅሰው ጭምር ጥንቅቅ አድርገው ተናግረዋል። ጠቅላይ ሚኒስትር አብይ ኢትዮጵያ ቀይ ባህር ላይ ለደህንነቷ ስፍራ ያስፈልጋታል የሚለውን ለማስረዳት እስራኤል ከአረብ ሀገራት ጋር በተዋጋች ጊዜ ለደህንነቷ ስትል የሶሪያ ግዛት የሆነውን የጎላን ኮረብታማ ቦታዎችን ወይንም ተራራማ ስፍራዎችን ይዛለች ብለዋል። የአብይ ይሄ ንግግር የጎላን ኮረብታማ ስፍራዎች ከእስራኤል ጋር ያለውን ግንኙነትና የአሰብ ወደብ ከኢትዮጵያ ጋር ካለው ግንኙነት አንጻር ለማየት ከተሞከረ ስህተት ሊመስል ይችላል። ነገር ግን አንድን ነገር ማየት ይቻላል። ይህም እስራኤል እነ ሶሪያን በጦርነት አሸንፋ የያዘችው የጎላን ኮረብታማ ስፍራዎች የራሷ ባይሆኑም ለብሔራዊ ደህንነቴ ወሳኝ ናቸው ስላለች ይዛቸዋለች። ታዲያ እዚህም ጋር መረሳት የሌለበት የአሰብ ወደብን ቢሆን በታሪክ እንጂ በህግ ኢትዮጵያ አይደለም። ዛሬ ላይ ኢትዮጵያ የአሰብ ወደብን ለመውሰድ ህግን ልጥቀስ ብትል አይሆንም፣ ያለቀለት ጉዳይ ስለሆነ ዓለም የሚያውቀው አሰብ የኤርትራ መሆኑን ነው። ጠቅላይ ሚኒስትር አብይ አህመድ በማክሰኞ የፓርላማ ስብሰባ ያሉትን ገልብጠን ስንሰማውም ከኤርትራ ጋር ጦርነት እንገባለን፣ የወሰደችብንን ቦታዎች ብቻም ሳይሆን ወደ ግዛቷ ገብተን አሰብን እንወስዳለን፣
እሱም ልክ እስራኤል ግዛቷ ያልሆነውን የጎላን ኮረብታማ ስፍራዎችን ለደህንነቴ ነው የወሰድኩት እንዳለችው ኢትዮጵያም ይህንን ታደርጋለች እያሉ ነው። እዚህ ጋር ጠቅላይ ሚኒስትር አብይ የአሰብ የማናት ጸሐፊ ያዕቆብ ኃይለማርያምና ሌሎች ምሁራን ከዚህ ቀደም የኢህአዴግ መንግስትን የወቀሱባቸውን ጉዳዮች ያጤኑ ይመስላል። በርካታ ምሁራን ኢህአዴግ ኤርትራ ስትገነጠል አሰብን ይዛ የወጣች ቢሆንም እንዲሁም የዓለም ሕግ የአሰብ ባለቤትነቷን ቢያውቅላትም ከ1990 እስከ 1992 ዓ.ም የተደረገውን ጦርነት አሸናፊነቱን ተጠቅሞና ቀጣይ ብሔራዊ ስጋቶችን በመተንተን የአሰብ ወደብን መውሰድ ይችል ነበር ሲሉ ይደመጣሉ። ለዚህም የሚያነሱት አብይ አህመድ በፓርላማ እንዳሉት እስራኤል የጎላን ተራሮችን መውሰዷን ነው። የአብይን የፓርላማ ቆይታ ስናይም ይህን ስሌት መረዳት ይቻላል። አሁን በኢትዮጵያና ኤርትራ መካከል ነገሮች ፍጥጥ ብለው ወጥተዋል። ከፊት ያለውን ጦርነት ለማስቆምም የኢሳያስ አፈወርቂ መንግስት ከጌዲዮን ጢሞቴዎስ የተላከውን መልእክት ተቀብሎ እሺ ብሎ የሚተገብር ነው ወይ? ያለፉት የኢሳያስ ልምዶችስ ይህን ያሳያሉ ወይ የሚለው መመለስ ያለበት ነው። እስካሁንም ከኢትዮጵያ መንግስት ለተጻፈው ደብዳቤ ከኤርትራ መንግስት በኩል የተሰጠ ምላሽ የለም። ከሁለቱም ወገኖች እየተሰማ ያለው መረጃ እንደሚያሳየው ሁለቱም ሀገራት ወታደሮቻቸውን በገፍ ወደ ድንበር እያስጠጉ ነው። በተለይ በኢትዮጵያ በኩል ማረጋገጥ ባይቻልም በርካታ የጦር ተሽከርካሪዎች ወደ ኤርትራ ድንበር እያቀኑ ነው የሚሉ ተንቀሳቃሽ ቪዲዮዎችን በማህበራዊ ሚዲያዎች ላይ ተበራክተዋል። ሰሞኑንም የኢትዮጵያ መንግስት ለዚህ ጦርነት እያደረጋቸው ነው የተባሉ ዝግጅቶች እየተጠቀሱ ነው። አንዱ ለአዲስ አበባ አቅራቢያ ያሉ ለማዕከላዊ መንግስት ስጋት የተባሉ በኦሮሚያም በአማራም ክልል ባሉ የሰሜን ሸዋ ዞኖች ላይ ኢንተርኔት በማጥፋት በአማጽያን ላይ ጥቃት መፈጸም መጀመሩና ከአንዳንድ የአማራ ክልል ቦታዎች የመከላከያ ሰራዊትን እያስወጣ መሆኑ ነው። ሌሎች ደግሞ ለመጨረሻው እርምጃ የሚጠበቀው የአፍሪካ ህብረት የመሪዎች ስብሰባ መጠናቀቅ ነው እያሉ ነው። ለማንኛውም ቀጣይ ቀናት ብዙ ለውጦች የሚታዩባቸው መሆናቸውን ማመን ይቻላል። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ